ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛልን። እኔ ደህና ነኝ አልሐምዱሊላህ። ዛሬ እንደምትመለከቱት እንግዲህ ሙሉ ዶሮ አጠባብ ይዤላችሁ መጥቻለሁ። ከመጀመሪያው እስከ መጨረሻው ለቤተሰባችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት፣ ነባር ሆናችሁ ላይክ በማድረግ ጀምሩት። እንግዲህ ወደ ሙሉ ዶሮ አጠባብ ስንገባ መጀመሪያ ይሄንን እንነጫለን ክንፉን እንደምትመለከቱት በዚህም ነጭ ጨርሻለሁኝ። አሁን እንግዲህ ጎድጓዳ ሰፋ ላይ እናደርግና ውሃ ሙቀሃለን። የሱም እንጎንፋለን ይሄን ላባውን ለመንጨት ማለት ነው። እዚህ ጋር ሙቀሃ አዘጋጅቻለሁ። ይሄ ጎድጓዳ ሳለ አድርገናል። አሁን ሙቀሃውን እናደርጋለን። ሁሉም ቦታ እንዲዳረስ አድርገን ማለት ነው። ሁሉም ቦታ እንዳንቃጠል ከዚያ እንደዚህ ሁሉም ቦታ እንዲዳረስ ካደረግን በኋላ መንጨት እንጀምራለን ማለት ነው። መጀመሪያ በዚህም እንዲዳረስ እናገላብጠዋለን። መጀመሪያ ትኩሱን እያለ ክንፉ ነው የምንነጨው። በኋላ ከቀዘቀዘ ስለማይነጭልን ከክንፉ እንጀምራለን። እዚህ ጥፍጥፉ ላይ ያለው ማለት ነው። በዚህ ነው እንደዚህ እናደርግና እንጀምራለን። ያኛው ይራስልን በደንብ አራሳ። ይሄው እንግዲህ ውሃ ውስጥ እንዳለ ክንፉን ካወጣን በኋላ ከውሃ እናወጣና በደረቅ ጣል አድርገን መጥባት እንጀምራለን። መለንጫጨት እንጀምራለን። እንደምትመለከቱት ፀጉሯ ሁሉ እንግዲህ ነጭ ጨርሻለሁ። አሁን ለምን ቤት ተመልሼ እመጣለሁ። በሰል ወይም በወረቀት ለምን ቤት ተመልሼ እመጣለሁ። ይሄው እንግዲህ እየለመለኳት እገኛለሁ። በደንብ በሁሉም በኩል አዛዙሪ ለመልባት የቀሩ ላባ ምናምን ካለ እሱን ያነሳልናል። ነጭ ረጅም ነገር ምናምን ፀጉር እንግዲህ ለምን ቤት ተመልሼ መጥቻለሁ። አሁን ሌላውን ነገር እንቆራርጣለን። በመጀመሪያ ከቂጧ እንጀምራለን። ወይም ይሁን እንደዚህ ክርክሯ ቦታ ላይ እያየን እናስከፋና እንደዚህ እንቆርጣለን። እንደዚህ እንግዲህ እያየን እንቆርጣለን። ያው እግሯን ቆርጬ ጨርሻለሁ። አሁን ወደ ቂጧ እንገባለን። እዚህ ጋር መጀመሪያ እንደዚህ አድርገን ለሁለት ባንድ ላይ እንቆርጠዋለን። ወይም መጀመሪያ መቁረጥ እንችላለን። ይሄ አያስፈልግም ይጣላል። ከዛ ይሄን እንቆርጣለን። ይኸው ከዛ ወደ ክንፍ እንገባለን። ክንፉን እንቆርጣለን። ከዚህ ጀምረን እንደዚህ ነው ወደታች ነው የምንቆርጠው። ይሄው በዚህኛው በኩል ያለውን እንቆርጣለን። እንደ ቅድሙ ማለት በቅድሙ ሳይዝ በተቃራኒ በኩል ነው። ከዚህ ላይ ይሄን እንቆርጣለን ጥፍሯን ስለማያስፈልግ። ይሄው ይሄን ጨርሻለሁ። አሁን ወደ ቆዳዋን መገንጠል ለምንገባው ቆዳዋን እንጣለን። ቆዳ ለመውጣት በጣም ያስቸግራል። አንዳንድ ዶሮ በጣም ጠንካራ ነው። አንዳንድ ዶሮ ደግሞ በጣም ቀላል ቶሎ ነው የሚላጠው። አሁን ነፍቻታለሁ። ከተነፋ አያስቸግርም። ካልተነፋ ግን በጣም የሚያስቸግረው ለመላጥ። ይሄን በደንብ እናለቀዋለን። እዚህ ጋር ምናምን ያለው እንደዛ ካለብን በኋላ ወደ እዚህ ጋር ደግሞ ወደ ማለት እንገባለን። ወደዚህ ነው እንገባለን። ወገብ ላይ ትንሽ እናደርግና እግሩን እናወጣለን። እንዳያስቸግረን እግሩን ስናወጣ ይሄው እግሩንም ወደ ማውለቅ እንገባለን። እንደዛ አርቼ ጣቴ ለማስገባት ይመች አርቼ እንደዛ አድርግና ያው ለስካልኳል ሁሉ ቀን ማድረግ በቀጥታ
ይሄን እንደዛቸው አልቋል። ልክ እንደዛኛው ማለት ነው። ይሄው ቆዳውን ልክ ጨርሻለሁ። አሁን እግሩን ፈለቅቀዋለን። ይሄን ወደ ኋላ ከፈለቅን በኋላ እንቆርጠዋለን። ልክ እንደዛ አርተን የዚህኛው ስጋ ዝም ላይ እንዳይመጣብን ይሄው እንቆርጠዋለን። እንደዛ አርተን ይሄንን በዚህኛው ነው እኔ እንዲቀልልኝ ከስር ከስር እየቆረጥኩ ነው የሚሄደው። ከፈለጋችሁ እናንተ በኋላ ልጣጥ ውስጥ መቆራረጥ ትችላላችሁ። ይሄው ሁለቱም እንግዲህ እንደምትመለከቱት እንደዛ ተቆራርኩ በኋላ ይሄንን አሁን ወደ ክንፉ መላጨት እንሄዳለን። ይሄ መላለጫ ነው የሚባለው። ይሄ መላለጫውን እንላለን እንልጣለን። ቦታውን እያየሁ ነው እንዳልስት እንደዛች ተጨርሻለሁ። ይሄኛን ልክ እንደዛ እንቆርጠዋለን፣ እንልጠዋለን። ይሄው እንደምትመለከቱት ይሄኛውን ጨርሻለሁ። አሁን ይሄን ወደ ፈረሰኛው ወደ መገንጠል እንገባለን። ይሄን እንደዛ ነው እዚህ ጋር ያስታውቃል። ይሄን ወደ ላይ እንደዚህ፣ ይሄንን እዚህ ጋር እንደዚህ ካደረግን በኋላ ይሄን እንደዚህ ይዘን እንፈልገዋለን። ይሄን ፈረሰኛ አውጥተናል። አሁን ውስጥ ያለውን ቆሻሻ እናወጣለን። ይሄን ዘርፍ ቆርጠዋለሁ። ይሄን ዘርፍ አጣለሁ። ይሄን የምናወጣው እዚህ ጋር ደግሞ ቆሻሾች አሉ። ይሄን ሁሉም ቆሻሻ በደንብ አወጣዋለሁ። ይሄ ተቀርጧል ሲላል አሁን እዚህ ላይ ያለውን ቆሻሻና ምጣናቱን መለየት አለብን። የሚያስፈልገውን ቆሻሻ ይሄን መቋደሻውን እንደዛች ካወጣሁት በኋላ እንደዛች ቆሻሻውን ዘረግፈዋለሁ። ይሄን መቋደሻውን አውጥቻታለሁ። አውጥቻት ተመልሼ መጥቻለሁ። አሁን ይሄን የሚያስፈልገውን ነገር እናወጣለን። ከዚህ ላይ ይሄኛው ኩላሊት ያስፈልጋል። ይሄን እናወጣለን። ቀስ ብዬ አሙቱ እንዳይፈስብኝ ቀስ ብዬ አወጣዋለሁ። ይሄ ያስፈልግ የሚጣል ነው። ከዚህ ላይ ያለው ቆሻሻ እንዳያለን ይሄ የሚያስፈልገው ይሄ ኩላሊቱን ነገር ሳይሆን ያወጣቻለሁ። ወደ ቅድሙ እንሄዳለን። ወገብ ይሄን እናወጣለን። ይሄ ወገቡን እንቆርጥና ቆሻሻውን የቀረውን ቆሻሻ በኋላ ሲታጠብ እናወጣዋለን። አሁን ስለማይወጣለን ከዛ አንገቱን እንቆርጠዋለን። ልክ እንደዚህ
ይሄን ሁለት እንከፍለዋለን። ከዛ ይሄ ወገቡን እንሰብረዋለን። እንደዚህ ቆረጥኩ። እንግዲህ ቆራጭ ከጨረስኩ በኋላ ላይ ቃል ያደርገዋለሁ ለማጠብ እንዲመች። ይሄው አንገት እግሩ ይሄው ታፋው ይሄው ክንፉ ማያላጫው ይሄ ፈረሰኛውን ይሄን ቆርጬ አውጣለታለሁ። አያስፈልግም። ይሄ ፈረሰኛው ይሄው ስጋው ይሄው እንግዲህ ክቡራትና ክቡራን ተመልካችን እንደምትመለከቱት ጠብቼ ጨርሻለሁኝ። አስተጣጠቡና ዶሮ ወጡን አሰራሩን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። የምትፈልጉ ከሆነ ኮሜንት ላይ አሳውቀኝ። እንዲሁም ሌላ አሰራር የምትፈልጉ ከሆነ ብዙ አይነት አሰራር የምትፈልጉ ከሆነ ኮሜንት ላይ አሳውቀኝ የምትፈልጉትን። ለዛሬ ይሄን ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።